አሰላሙ አለይኩም ሰላም ቤተሰብ፣ እንግዲህ ተመልከቱ ማለት ነው። እንደዚህ አይነት ሙጥሙጥሙጥሙጥ ያለ ነገር ሲያስጠላ፣ እውነት እንደዚህ አይነት ነገር። አሁን ይቺን ቤፕሲ እንግዲህ ይዛ እንግዲህ እኮ የተነፈሰ ነው። የስንት ቀን እኮ ነው የበረደ የተነፈሰ። ይቺን ለመቀምስ ነው አሁን እንደዚህ የምትገላመጠው። የተገላመጠች ነው የምትቀዳው። በቃ ይቺን ለመቅዳት እንዴት ተገላምጣ እንዴት አይታ መሰላችሁ የቀዳቻት። ይችኛዋ ደግሞ መጣች፣ ወተላጇን ከፈተኝ። ይህ ከፍተች ነው። አሁንም እቺ በቃ ቀዳች። እንግዲህ እቺንም ቀመስ ለማድረግ ነው። በቃ እዛው ጠጣች፣ እዛው ቁጭ ብላ እዛው ተቀዳች፣ እዛው ጠጣች። እሺ ተመልከቱ እንግዲህ ይሄንን ስራ ማለት ነው። አሁንም ሌላ ልትጨምር ፈልጓታል። አልበቃትም። አዎ ቅር ብሏታል። ልትጨምር ነው። አዎ ከዚህ ከማንጎ ደግሞ ጨመር አድርጋ ተጠጣ። ታቀላቅለው ምሪንዳ ከዚያ ማንጎ ደግሞ ትንጥዬ እኮ ነው ወላሂ ቀመስ የምታደርገው። ሌባ ላመሉ ዳቦ ይልሳል ያለው ልዴ። ትንሽዬ እኮ ናት ቆንጠር እያደረገች የምትጠጣው። በቃ እና ታዲያ አረቦች አሁን ለምንድን ነው ሚዲያ ላይ የሚያወጡት እንላለን። እንዴት አያወጡም? ይሄንን ነገር እያዩ እንግዲህ አረቦች አምርረዋል። ሚዲያ ላይ እየቆራረጡ እያመጡ ሚዲያ ላይ እየለቀቁ ነው ያሉት። እና እህቶቼ የኛ ልጆች ማለት ነው ተጠንቀቁ። ማሻአላህ የኛ ልጆች እስካሁን አልወጣችሁም ማለት ነው። እና የሚወጡት እነዚህ ጥቋቁሮቹ ዜጋዎች ናቸው። ይችኛዋ ግን ቢጃማ የለበሰችው የኛ መስላኛል። ብቻ አላቅም፣ እንትን የለውም፣ ድምጽ የለውም፣ ዝም ብሎ ነው እንትን ያለውና ማወቅ አልቻልኩም። የኛ እየመሰለች ነው። ግን ይህን ያክል እንደዚህ ርምጥሙጥ ያለ ነገር ድብብቅ ሽሙቅሙቅ ያለ ነገሮችን ልንተው ይገባናል ማለት ነው። የዚህ አይነት ልማድ ያለባችሁ ልጆች፣ እንደዚህ ማድረግ ያለባችሁ ልጆች ማለት ነው ከዚህ ነገር ልታቆሙ ይገባችኋል። ይሄ ደብቆ መጠጣት፣ ደብቆ መብላት፣ ደብቆ በቃ መገላመጥ፣ ልትበሉ ስትሉ መገላመጥ፣ ልትጠጡ ስትሉ መገላመጥ ምናምን በቃ ልትሰሩ ስትሉ እንደዚሁ መደናገጥና መገላመጥ፣ አዩኝ አላዩኝ የሚለው ነገር ሊቀር ይገባል ማለት ነው። ሊቀር ይገባል፣ መቅረት አለበት። ለምን ፍሪ ሆናችሁ በቃ ስትበሉም ፍሪ ሆኑ። በቃ ስትበሉም ትክክለኛ ሰው ሆናችሁ ብሎ ስትጠጡ መጠጣ ስትፈልጉ በስነ ስርዓት ልክ እነሱ የራሳቸው ቤት አይደለ እነሱ እንደሚቀዱት ቅድት አድርጋችሁ ጠጡ። ሲመጡባችሁም አትደናገጡ። በቃ አትፍሩ። ይሄንን ነገር እያመጣችሁ ሚዲያ ላይ እንደዚህ አይነት ቪዲዮ ምናምን እያመጣሽ ቪዲዮ ሚዲያ ላይ ለላይክ እና ለምናምን ብላችሁ አታሸማቁን ያለ ኮሜንት አይቻለሁ። እህቴ ለእናንተን ለማሸማቀቅ ሳይሆን ትማሩበታላችሁ። ምን አይነት ትምህርት የሚያላላ እንደዚህ ከማድረግ ትቀጠባላችሁ ማለት ነው። የዚህ ልምድ ያለው ሰው፣ የመደባበቅ ልምድ ያለው ሰው፣ የመደንገጥ በቃ እንደዚህ የመሽቆጥቆጥ ሰው ቤት የመፍራት ልምድ ያለው ሰው ከዚህ ነገር ሊያቆም ይገባል። ይሄ ነገር ሊቀር ይችላል ማለት ነው። መተው አለባችሁ። ይሄንን አትጥሉት። አንዱ ከአንዱ ማለት ነው የተሻለ ምክር ሊኖር ይችላል። ከኔ በላይ ደግሞ ሌላ የሚያውቃለ፣ ከዛችን በላይ የሚያውቃለ፣ እውቀት ያለው አለና ሚዲያ ላይ የምታዳምጡትን ነገር እንደ ንቄት ነገር አይታችሁ ሰውን እንትን ለማለት ለማሸማቀቅና ያን ከዛ ስራው እንዲወገድ አታድርጉን ማለት ነው። እና አዲስ የምትመጡ ልጆችም ሆናችሁ ኮንትራት ቤት ያላችሁ ልጆችም ሆናችሁ ህገ ወጦችም ሆናችሁ የዚህ ልምድ ያለባችሁ ስትበሉ የምትሽቆጠቆጡ የምትደነግጡ ምን የምትሉ ልጆች የምትደባብቁ ልጆች ከዚህ ነገር ከጭንቅላታችሁ ፋቁት ማለት ነው። ስትበሉ በቃ በፊት ለፊት ብሉ፣ ስትጠጡ በፊት ለፊት ጠጡ። ያን ነገር መብላት መቅመስ ፈልጋችሁ ከሆነ እንደምንም በላችሁ ቅመሱት፣ እነሱ እያዩአችሁ ማለት ነው። በቃ ምንም አይሉም። ለምን አይሏችሁም እኮ ለምን ጠጣሽ ይሄንን ለምን በላሽ ይሄንን አይሉም። በቃ በሌላ ቀን እንኳን የሆነ ነገር ቢጠፋ የተበላ የሚጠጣ የሚበላ ነገር ራሱ ቢጠፋ አንቺ አትጠረጠሪም። አይ እሷ በፊት ለፊት ነው የምትጠጣው፣ ደብቃ እንኳን አትጠጣም፣ ማን የጠጣው ማን የበላው ብለው ራሱ ራስ በራሳቸው ሊመሰካከሩ ይችላሉ፣ ሊጣሉ ይችላሉ እንጂ ሰራተኛዋ ትሆናለች ብላችሁ የጠጣችሁ ብለው ራሱ አንቺን ላያሙሽ ይችላሉ ማለት ነው። በፊት ለፊት ስትበይ ስትጠጭ ታዩ። በፊት ለፊት ግን ስንበላ ስንጠጣ ካላዩን ግን ጥርጣሬያቸው እኛ ላይ ሊሆን ይችላል። የሚበላ የሚጠጣ
በጠፋ ጊዜ ማለት ነው። ያ ነገር በጠፋባቸው ጊዜ። ስለዚህ እህቶቼ አትደብቁ። የበላነውም ወደ ጎናችን አይሄድም፣ የጠጣነውም ወደ ጎናችን አይሄድም። በቃ የሆነ እንትን ነው የሚሆንብን። ድብቅብቅ ሽምቅምቅ ስንል ምንም አይነት ጣዕም የለውም። ስለዚህ እንትን አትበሉ ነው የምለው እህቶቼ። እና ለእናንተ እንዳቅማችሁ እንዳቅሜ መምከሬ ነው። ይሄንን ነገር እንዳትጠሉት ማለት ነው። ጥፋት ካለብኝ ደግሞ ይቅርታ፣ ጥፋት ካለብኝ ደግሞ ንገሩኝ በኮሜንት አሳውቁኝ። ይሄን ነገር በቃ አታምጭብን ብላችሁ ማለት ነው እንጂ እኔ ለእናንተ ይጠቅማችኋል ብዬ ነው፣ ይጎዳችኋል ብዬ አይደለም። የሚጎዳ ነገር አይደለም፣ የብልግና ነገር አይደለም የማመጣው እኔ እዚህ ጋር እንድትጠቀሙበት እንድትማሩበት ነው። ይሄ ነገር ትምህርት ነው የሚሆነው። እዚህ ልምድ ያለው ሰው እንትን ሊል ይችላል ማለት ነው። እና አትደናገጡ። ካሜራ አለ የለም ቤት ውስጥ ብላችሁ ደግሞ ማለት ነው ግድግዳውን ሁሉ ጣራውን ሁሉ ስትፈልጉ አተዋሉ። ስራችሁን ስሩ። ስራችሁን ላጥ አድርጋችሁ ሰርታችሁ ቁጭ ማለት ትችላላችሁ። አሁን ለምሳሌ ጠለብ ቤት ያላችሁ ልጆች ስራ እየሰራችሁ ስልክ አይፈቀድላችሁም አይደለ? የማይፈቀድላችሁ ልጆች አላችሁ። ስራችሁን ስትጨርሱ ስልካችሁን እንድትይዙ ነው የሚፈቅዱላችሁ አይደለ? ከዚያ ካሜራ አለ የለም፣ እዚህ ጋር አለ እዚህ ጋር የለም እያላችሁ ሽምቅምቅ ከምትሉ ድንግጥቅጥ ከምትሉ ፍሪ ሆናችሁ ስሩ። በየግድግዳው በየጣራው ላይ በየምኑ ላይ በየቴሌቪዥኑ በየሙከየፉ ላይ ደግሞ ካሜራ አለ ወይ ብላችሁ እየፈለጋችሁ በፍለጋ ደግሞ ልባችሁን ውልቅ አታድርጉ። ያ ስራ ወደ ኋላ ነው የሚቀርባችሁ ማለት ነው ውዶቼ። ስራችሁን ላጥ አድርጋችሁ ስርት አድርጋችሁ ከልብ ሆናችሁ በቃ ሁሌም የምላችሁ እኔ ከልብ ራሳችሁን ሆናችሁ ስሩ። በቃ ራሳችሁን ሆናችሁ ሌላ ነገር ምን አለ? ሌላው የራሱ ጉዳይ። ከልብ ሆናችሁ መስራት። እኔ እንደዛ ነው የምለው ማለት ነው። በዚህ ነው ማምነው። እና ውዶቼ እህቶቼ ማለት ነው አትፍሩ፣ አትሸማቀቁ፣ ስሩ፣ ብሉ፣ ጠጡ። ለምሳሌ ጋዝ ላይ እየሰሩ እያሉ ገና ሳይበስል ሲበስልም ሳይበስልም ሲቀር ኮቴ ነገር የሆነ ነገር ሲሰሙ ብድግ አድርገው የሚደባብቁ ልጆች በለዛኛው ቪዲዮ አይታችኋል። ለምን ይሄ ሁላ ለምን ይደረጋል? መደረግ የለበትም። እንደዚህ እየሰራችሁ ነው አይደለም የሚበላው ነገር ስሩት፣ ጨርሱት። በር ልከፍት ከሆነ እንትን እሳቱን አጥፉና ሂዱ። በራችሁን ከፍታችሁ መታችሁ አብስላችሁ ብሉ፣ ጠጡ። በቃ አትደናገጡ፣ አትፍሩ። ሌላ ነገር የለም። በስነ ስርዓት ሆናችሁ ራሳችሁን ሆናችሁ ብሉ፣ ጠጡ፣ ታጠቡ። በቃ ብራችሁን በአግባቡ ተቀበሉ፣ በሰዓታችሁ ብራችሁን ተቀበሉ። ሌላ ነገር ምን አለ? እና ይሄን ነው የምላችሁ እኔ እንግዲህ የራሳችሁ ደግሞ ካለ የራሳችሁን አስተሳሰብ ደግሞ ግለጹልኝ፣ ንገሩኝ ማለት ነው። እናንተ የምትሉት ነገር ካለ የኔ ሀሳብ እንደዚህ ነው። እኔ ከመደባበቅ በግልጽ መብላት ይሻላል፣ በግልጽ መጠጣት ይሻላል። በቃ ታዩ ይዩ፣ ካላዩም የራሳቸው ጉዳይ። ቤታቸውም ውስጥ ካሜራ ዘበኛ ካለ ይኑር፣ ከሌለም የለም። እነሱም ባይናቸው ካዩ ይዩ፣ ካላዩም የራሳቸው ጉዳይ። በፊት ለፊት ብሉ ጠጡ ነው የምለው እኔ። ይሄ ነው የኔ ሀሳብ። በቃ ይሄ ነው በቃ።